በጠበላቸው የአእምሮ ህሙማንን፣ በአጋንንት የተያዙትን፣ በካንሰርና በተለያዩ በሽታዎች የሚሰቃዩ ሰዎችን የሚፈውሱ ንጽህናቸው ከመላእክት ንጽህና ጋር ስለተካከለ ጌታችን 6 ክንፍን የሰጣቸው በላይኛው ግብጽ ባለጸጋ ከሆኑ ወላጆች የተወለዱ ባደጉ ጊዜ በድንግልና ሆነው ክርስቶስን ለማገልገል ሲሉ ሚስት ማግባትን የተውና በዲቁና ሥርዓት ያገለግሉ የነበሩ ከወላጆቻቸው ብዙ ገንዘብን ወስደው ለአባ ጳኩሚስ በመስጠት ለገዳማውያን ቤት የሰሩ ዓለምን ንቀው በአባ ጳኩሚስ እጅ በመመንኮስ በፍቅርና በትህትና ሆነው በጸሎትና በስግደት በመትጋት ለ13 ዓመታት የተጋደሉ በአባ ጳኩሚስ ትእዛዝ ከአባ መቃርስ ጋር ሄደው ለ7 ዓመታት በአንዲት ትንሽ ዋሻ ውስጥ የሰው ፊት ሳያዩ የተጋደሉ ለ22 ዓመታት ጽኑ የሆነ ገድልን ተጋድለው ስማቸውን የጠራ መታሰቢያቸውን ያደረገ እንደሚማርላቸው ከጌታችን ቃል ኪዳን ተቀብለው ያረፉት የገድል አርበኛ ታላቁ አባት አቡነ ጎርጎርዮስ ዘላዕላይ ግብጽ ዛሬ መስከረም 24 ቀን ያረፉበት ዓመታዊ መታሰቢያ በዓላቸው ነው። በስማቸው የተሰየመ ቤተክርስቲያናቸውና ድንቅ ተአምራት የሚደረጉበት ጠበላቸው አዲስ አበባ ከተማ ውስጥ ከቦሌ ሚካኤል ቤተክርስቲያን አጠገብ ይገኛል። ዳግመኛም ዛሬ መስከረም 24 ቀን ገድለኛዋ እናታችን ቅድስት ክርስቶስ ሰምራ ዓለምን ንቃ በመመነን ወደ ደብረ ሊባኖስ ገዳም የገባችበት ዓመታዊ መታሰቢያ በዓሏ ነው። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ በአቡነ ጎርጎርዮስና በቅድስት ክርስቶስ ሰምራ ጸሎት ይማረን ይቆየን።